ሰላም እንዴት ናችሁ? በአሁኑ በነብዩ ኤልሳ ታሪክ ተመልሻለሁ። የነብዩን ኤልሳ ታሪክ በትንሹ ለማየት እንሞክራለን። በመጽሐፍ ቅዱስ ውስጥ ካሉት እጅግ አስደናቂ ታሪኮች አንዱ የሆነው የእግዚአብሔር መንፈስና ኃይል በሙላት የነበረበት የነብዩ ኤልሳን ታሪክ እናያለን። የኤልሳ ታሪክ ከመግባታችን በፊት ኤልሳ 12 ጥማድ በሬዎችን ጠምዶ የሚያርስ ትጉህ ገበሬ እንደነበረ ያሳያል ታሪኩ። ነገር ግን በአንድ ቅጽበት ሕይወቱን ሙሉ የቀየረ ታሪክ ተፈጠረ። ይህም የተፈጠረው ታላቁ ነቢይ ኤልያስ በእርሻው ላይ ሲያልፍ መጎናጸፊያውን ጣለ። ይህ ማለት በእስራኤላውያን እግዚአብሔር ለአገልግሎት መርጧል ማለት ነበርና ኤልሳም ምንም ሳያንገራገር ወዲያውኑ በሬዎቹን አርዶ የእርሻ ዕቃዎቹንም አቃጥሎ ኤልያስን መከተል ጀመረ። ታሪኩ ይበልጥ አስደናቂ የሚሆነው ኤልያስ ወደ ሰማይ ሊያርግ ሲቃረብ ነው። ኤልያስ ኤልሳዕን እኔ ካንተ ሳልወሰድ ምን አደርግልህ ዘንድ ትወዳለህ አለው። ኤልሳዕም ሳይደነግጥ የመንፈስህን እጥፍ ክፍል በእኔ ላይ ይሁን በማለት ታላቅ ጥያቄን ጠየቀ። ኤልያስም ከባድ ነገርን ጠየቅ፣ ነገር ግን ከአንተ ስወሰድ ያየህን እንደሆነ ይሆንልሃል አለው። እየተነጋገሩም ሳለ ድንገት የእሳት ሰረገላና የእሳት ፈረሶች በመካከላቸው ገብተው ለዩአቸው። ኤልያስም በአውሎ ነፋስ ወደ ሰማይ አረገ። ኤልሳዕም ይህን ታላቅ ትዕይንት ባይኑ አየ። ከኤልያስ ላይ የወደቀውን መጎናጸፊያ አንስቶ ወደ ዮርዳኖስ ወንዝ ወጣ። ወንዙን በመጎናጸፊያው ሲመታው ወንዙ ለሁለት ተከፈለ። የኤልያስም አምላክ አሁን ከኤልሳ ጋር መሆኑን ምድሪቱ አወቀች። ከዚያ በኋላ ኤልሳ በሕይወት ዘመኑ ከኤልያስ እጥፍ የሚበልጡ ተአምራትን አደረገ። አመሰግናለሁ።